ታይላንድ አስደናቂ የባህር ዳርቻዎች፣ የድሮ ቤተ መቅደሶችና ብዙ ተፈጥሮ ያላት ውብ ሀገር ናት። በጥሩ ዋጋዋ እና ጣፋጭ ምግቧም ታዋቂ ናት። ብዙ ሰዎች ታይላንድን ሲያስቡ ርካሽ ግብይትና ሰላማዊ ደሴቶች ብቻ እንደሆነች ያስባሉ። ነገር ግን ታይላንድ ሌላ ጎን አላት፣ በአድሬናሊን፣ በድግሶችና በአስደናቂ ነገሮች የተሞላ። ይህ ደስታና ጥንካሬ እምብዛም የማይገለጽ ውብ ያልሆነ እና ጨለማ ጎን እንደሚደብቅ ሊያውቁት ይችላሉ። ሌዲ ቦይ ወይም ፒንግ ፖንግ ትርኢቶች የሚለውን ቃል ሰምተው ያውቃሉ? ደሴቶቿ ለዚህ ቀላል ማረጋገጫ ናቸው። በብዙ አማራጮች ቢያንስ 1/3ኛውን ለማሰብ ቢያንስ 4 ሰዓታት ያስፈልጉናል። ስለዚህ በዚህ ቪዲዮ ውስጥ ስለ አንዳንዶቹ እንነጋገራለን። ከታይላንድ ትልቁ ደሴት የሆነችው ፉኬት ጀምሮ። እዚህ አስደናቂ የባህር ዳርቻዎችን፣ ሕያው የምሽት ሕይወትና የበለጸጉ የባህል ድብልቅ ይገኛሉ። የባህር ዳርቻው ለመቋቋም አስቸጋሪ ነው፣ ነገር ግን ለታሪክ አፍቃሪዎች በቲዮንግ መንገድ ላይ የሚገኘው የድሮ ከተማ ታዋቂ የሱቅ ቤቶችን፣ በ14ኛው ክፍለ ዘመን በቀለማት ያሸበረቁ መደብሮችና ውብ የሲኖ-ፖርቹጋል ሕንፃዎችን ያቀርባል። በ1930ዎቹ ሕንፃ ውስጥ የሚገኘው የቲዮንግ ሙዚየም መዘንጋት የለበትም። ይህም በፉኬት ባህል እና ታሪክ ላይ አስደሳች ኤግዚቢሽኖችን ያቀርባል። ስለዚህ የባህር ዳርቻ አፍቃሪ ላልሆኑ በከተማ ውስጥ ብዙ አስደናቂ ታሪኮችም አሉ። ወደ ኮ ፊ ፊ ታዋቂው የፊልም ባህር ዳርቻ ቦታ ወደ ነበረው የሲኒማ ደሴቶች። እዚህ ብዙ የሚነገር ነገር የለም። ክሪስታል ንጹህ ውሃዎች፣ ነጭ አሸዋ፣ የኖራ ድንጋይ ገድሎች፣ በአጭሩ የፊልም ስብስብ። ለቅንጦት አፍቃሪዎች በዘንባባ ዛፎች፣ በቅንጦት ሪዞርቶች እና በህያው ድግሶች በሚታወቀው ኮ ሳሙይ እንኳን ደህና መጡ። በሐሩር ክልል ጎብኚዎችን የሚስብ ሌላ የታይላንድ ባህረ ሰላጤ እንቁ ነው። እዚህ የተፈጥሮ ሀብት እጥረት የለም እና ቀደም ብለን ስለ ተመጣጣኝ ዋጋዎች ስንነጋገር የቅንጦት ሪዞርቶችንም ያካትታል። ሀገሪቱ ቃል በቃል በዓለም ሌላኛው ክፍል ላይ ትገኛለች እና የሚለዋወጠው ሰዓት ብቻ አይደለም፣ ቋንቋው፣ ደማቅ ቀለሞች፣ እንግዳ መዓዛዎች፣ ሃይማኖታዊ አምልኮና የአካባቢው ልማዶች የባህል ድንጋጤ ሊያስከትሉ ይችላሉ። በዓለም ላይ በብዛት ከሚጎበኙ አገሮች አንዷ ብትሆንም እንግሊዘኛ ዓለም አቀፋዊ ቋንቋ አይደለም። ስለዚህ በአንዳንድ ሁኔታዎች ትንሽ የቋንቋ እንቅፋት ሊኖር ይችላል። የታይላንድ ምግብ ለቱሪስቶች እውነተኛ ምግብ ነው። የአገሪቱን አስደናቂ የባህር ዳርቻዎች ካሰስን በኋላ የተለመዱ ምግቦች እንደ ጣፋጭ፣ ጨዋማ፣ ጎምዛዛ፣ መራራና ቅመም ያሉ ጣዕሞችን በማመጣጠን በዓለም ታዋቂ ናቸው። ለምሳሌ በጣም ተወዳጅ የሆነው ምግብ ፓርታይ ነው። ከሩዝ፣ ኑድል፣ ከእንቁላል፣ ከሽሪምፕ፣ ከሽንኩርትና ከኦቾሎኒ ጋር የተሰራ ነው። ለማያውቁት ዋክ ከእስያ የመጣ የማብሰያ ዕቃ ነው። በእውነቱ ክብ ጥልቅ መጥበሻ ሲሆን ብዙውን ጊዜ ከብረት የተሰራ ሲሆን ምግብን በፍጥነትና በእኩልነት ለማብሰል ያስችላል። የታይላንድ ሰዎች ሩዝንም ይወዳሉ። እንደ ማጣበቂያ ሩዝ ከማንጎና ከኮኮናት ወተት ጋር ባሉ ጣፋጭ ምግቦች ውስጥም ይጠቀማሉ። ለጀግኖች እንደ ክሪኬት ወይም አንበጣ ካሉ ነፍሳት የተሰሩ መክሰስ አሉ። ጥርት ያለና ጨዋማ ጎዳናዎቹ በደማቅ ጥላዎች በታክሲዎች የተሞሉ ናቸው። ለሁሉም ሰው የሚሆን ነገር አለ። ሰማያዊ፣ ሮዝ፣ ቢጫ፣ አረንጓዴ፣ ነጭ የቀለም እጥረት የለም። እንዲሁም ባህላዊ ብርቱካናማና ወርቃማ ካባዎችን ከለበሱ መነኮሳት ጋር ያለው ንጽጽር ብዙም የለም። በታይላንድ ውስጥ ያለ ቡዲዝም ሃይማኖት ብቻ አይደለም፣ የአኗኗር ዘይቤ ነው እና ወጎች በጥንቃቄ ይጠበቃሉ። ለሌሎች ነፃነትና አክብሮት ከፍ አድርጎ ይመለከታል። 95% የሚሆነው ህዝብ የሚከተለው ቡዲዝምን ነው። ግርማ ሞገስ የተላበሱ ቤተ መቅደሶች በሁሉም ጥግ ላይ ይገኛሉ። ከ400 በላይ የሚሆኑት ደግሞ በታይላንድ ዋና ከተማ ተበታትነው ይገኛሉ። ሶስቱ በተለይ ታዋቂ ናቸው እና ከመላው ዓለም የመጡ ጎብኚዎችን ይስባሉ። ዋታሩን ዋትፎ እና ታዋቂው ዋት ፋራካኦ የኤመርላንድ ቡድሃ ቤተ መቅደስ በታይላንድ ውስጥ በስፋት የሚከተለው የቡድሂስት ሞገድ ሙሉ ሰላምና ነፃነት የማግኘት የሰው ልጅ አቅም እንዳለው ያምናል። ደስተኛ ሁን፣ ተረጋጋና ህይወት የሚያቀርበውን ተደሰት። የታይላንድ ሰዎች አንድን ሰው ሲቀበሉ እጅ አይጨብጡም። እጃቸውን በጸሎት ላይ አድርገው ትንሽ ይሰግዳሉ። ይህ ዋይ ይባላል።
የአንድ ሰው ጭንቅላት መንካት አክብሮት የጎደለው ነው። ምክንያቱም ሰውነት እጅግ ቅዱስ ክፍል እንደሆነ ተደርጎ ስለሚቆጠር፣ እግሮች ደግሞ የሰውነት ዝቅተኛ ክፍል እንደሆኑ ስለሚቆጥሩ እርኩስ ናቸው። እግሮችም ምርጥ ስም ከሌላቸው ጫማዎቹን ደግሞ አስቡት። ለዚህም ነው ወደ ቤተ መቅደሶች ወይም ወደ አካባቢዎቹ ቤቶች ሲገቡ እንደ ጃፓን ወይም ኮሪያ ባሉ ሌሎች የእስያ ባህሎች ውስጥ እንደሚታየው ባህል ባዶ እግር መሆኑን የሚጠይቀው። ነገር ግን እዚህ ላይ ተጨማሪ ነገር አለ። እንደ ቡድሃ ሐውልቶች ወይም መነኮሳት ባሉ ቅዱስ ነገሮች ላይ እግሩን ማሳጠር አክብሮት የጎደለው ምልክት ተደርጎ ይቆጠራል። ይህ እንዳለ ሆኖ አሁን የታይላንድ ሰዎች በቀላሉ ሊወገዱ የሚችሉ ጫማዎችን ለምን እንደሚመርጡ ያውቃሉ? ሌላው አስገራሚው እውነታ ሁልጊዜ ፈገግ ማለታቸው ነው። ልባዊ ፈገግታቸውን ለመረዳት ያላቸው ፍላጎትና ተላላፊ ደስታቸው የእነዚህን ያልተለመዱ ሰዎች መለያ ምልክቶች ናቸው። በታይላንድ ደስታ የባህል አካል ነው እና በሁሉም የህይወት ዘርፎች ይንጸባረቃል። የሳንኩን ጽንሰ ሐሳብ በቁም ነገር ይመለከቱታል። ይህም በመሰረቱ ከመዝናኛ ጋር ተመሳሳይ ነው። ይህ ስራን እንኳን ያካትታል። በአጠቃላይ በእነዚህ አይነት ቦታ ፈገግ የማይለው ማን ነው? ጥሩ ምግብ፣ ጸጥታ፣ የበለጸጉ ባህሎችና ውብ የባህር ዳርቻዎች። ታይላንድ የፈገግታ ምድር በመባል መታወቋ ምንም አያስደንቅም። ነገር ግን የመግቢያ ጸሎት ዋና አይነት ካልሆነ ታይላንድ የእረፍት ጊዜ ሰዎችን ብዙ አልኮል ይዘው የሚዝናኑባቸው የድግስ የቡና ቤቶች እና የምሽት ክለቦች መኖሪያ ናት። የሙሉ ጨረቃ ድግስ በታይላንድ ውስጥ በጣም ታዋቂ ከሆኑ ድግስ አንዱ ሲሆን በአገሪቱ ውስጥ በጣም ታዋቂው ዲስኮቴክ ነው። ሙሉ ጨረቃ ምሽቶች ላይ የሚካሄደው በ10 ሺዎች የሚቆጠሩ ቱሪስቶችን ወደ ውብ የኮ ፉንጋን አሸዋ ይስባል። ድግስ እስከ ንጋት ድረስ ይቀጥላል እና በማለዳ ህዝቡ ከመጠን በላይ በሚበዛባቸው ሰዎች ብዙ መጠጥ እና ብዙ ጭፈራ ይኖራል። ምንም እንኳን ህገወጥ ንጥረ ነገሮች ማግኘት ብዙ ቢሆንም በፖሊስ በእነዚህ ንጥረ ነገሮች የተያዘ ማንኛውም ሰው ቅጣቱ ከባድ ነው። በእስያ ሀገር ቱሪስቶች የሚጎበኙባቸው የምሽት ክለቦች የሳንግሶም ጠርሙስ፣ ታዋቂ የታይላንድ ሩም እና የኢነርጂ መጠጦችን የያዘ ኃይለኛ ድብልቅ ያቀርባሉ። ስለ ኢነርጂ መጠጦች ስንናገር የሬድ ቡል ፈጣሪ ታይ እንደሆነ ያውቃሉ? አዎ ልክ ነው። ከ30 ዓመታት በፊት የታይላንድ ስራ ፈጣሪ ቻሌኦ ዩቪዲያ ክራቲንግ ዳኢንግ የተባለ የኢነርጂ መጠጥ ፈጣሪ፣ ትርጉሙም ሬድ ቡል ማለት ነው። ይህ መጠጥ በ1984 በታይላንድ ውስጥ በጭነት መኪና አሽከርካሪዎች እና በሌሊት ሰራተኞች ዘንድ ከፍተኛ ተወዳጅነትን አትርፏል። በአገሪቱ ውስጥም ሲጓዙ የኦስትሪያ ነጋዴ ዲትሪች ማቴሺትስ ክራቲንግ ዳኢንግን አግኝተዋል። ይህንን ኃይል ወደ ቀረው ዓለም ለማምጣት ቻሊዮን አነጋግሯል። ይህንን ኃይለኛ የኢነርጂ መጠጥ በዓለም አቀፍ ደረጃ ለገበያ ለማቅረብ ሬድ ቡል እና ኩባንያውን አንድ ላይ መሰረቱት። ወደ ታይላንድ የምሽት ህይወት ስንመለስ ስለ ሀገሪቱ ብዙም የማይታወቅ ነገር እነግራችኋለሁ። ትንሽ የተዳሰሰ ገጽታ እና የሀገሪቱን ገጽታ ለመጠበቅ ለሚሞክሩ የአካባቢው ባለስልጣናት የሚያሳስብ ጉዳይ፣ የዝሙት አዳሪነት ጉዳይ። በዚህ ጉዳይ ዙሪያ ውዝግብ ቢኖርም በተለይም በህግ የተከለከለ ስለሆነ ይህ ተግባር በሚያሳዝን ሁኔታ በታይላንድ ውስጥ የቱሪስት መስህብ ሆኗል። ይህም ለወሲብ ቱሪዝም ምክንያት ሆኗል። ከዚህ እንቅስቃሴ ጋር የተያያዙ ወንጀሎች እንደ ብዝበዛ፣ ባርነት እና ሌሎች ብዙ ስጋቶች ተፈጥረዋል። በየቀኑ የውጭ ዜጎች ወንዶችና ሴቶች ወደ ፓትፖንግ ይጎርፋሉ። ይህም ከባንኮክ ታዋቂው የምሽት ህይወት አውራጃዎች አንዱ ነው። ሁሉም ሰው የሚጠይቀው ጥያቄ ይህ ከተከለከለ ለምን ይከሰታል? መልሱ በተወሰነ ደረጃ ውስብስብ ነው። በታይላንድ ቢያንስ 600 ዓመታት ታሪክ ያለው ባህላዊ ልማድ ነው። በይፋ ተቀባይነት ባያገኝም ታሪካዊ እውነታዎች ድርጊቱን ይዘግባሉ። ቻይናዊው ተጓዥ ማሁዋን በ1430 አካባቢ መዝግቦታል። ከ1351 እስከ 1767 ባለው የአይቱታይ የግዛት ዘመን እንቅስቃሴው ህጋዊና ግብር ተጥሎበት ነበር። የሴተኛ አዳሪዎች በመንግስት ይተዳደሩ ነበር። በ1908 የሴተኛ አዳሪዎችና ተግባሮቻቸውን የሚቆጣጠር ህግ ወጣ። እንዲመዘገቡና የውጭው አካባቢ የሚሰጡትን አገልግሎቶች ለማመልከት ምልክት እንዲደረግበት የሚጠይቅ ህግ ወጣ። የሚገርመው ነገር ከአንድ ምዕተ ዓመት ገደማ በኋላ ልማዶቹ እንዳልተለወጡና እነዚህ ቦታዎች አሁንም በብርሃን የተሞሉ ይመስላሉ። በምልክቶች ምትክ ዛሬ በማስታወቂያ ሰሌዳዎች ይከናወናል። ከቬትናም ጦርነት ወዲህ
አሜሪካውያን ወታደሮች በእረፍት ጊዜያቸው እረፍትና መዝናኛ ፍለጋ ወደ ክልሉ ሲጎርፉ አገሪቱ እንደ የወሲብ ቱሪዝም መዳረሻ ዓለም አቀፍ ዝና አትርፋለች። የአሳ ማጥመጃ መንደሮች፣ ጸጥታና የባህር ዳርቻዎችን አቅርበዋል። ነገር ግን የእነዚህ አዝናኝ ወታደሮች ፍላጎት ለማሟላት ዛሬ የምናውቀው የመዝናኛ ኢንዱስትሪ መገንባት ጀመረ። በ1960 አዲስ ሕግ ድርጊቱን በይፋ ለማገድ ሲሞክር የወንጀለኞች ላይ የገንዘብ ቅጣት እና የእስር ቅጣት ሲጣልበት የመሬት ገጽታው ተለወጠ። ከጥቂት ዓመታት በኋላ በ1996 ሕጉ ተሻሽሎ ደንበኞችን ወንጀል በማድረግ እና እንደ ባሪያ ጉልበት ያሉ ሌሎች ጉዳዮችን ጨምሮ ዛሬ እነዚህ ቦታዎች የማሳደጃ ማዕከላት፣ የአስተናጋጅ አገልግሎቶች እና የመዝናኛ ቡና ቤቶች በመባል ይታወቃሉ። ለምሳሌ የዚህ እንቅስቃሴ የእግዚአብሔር አባት በመባል የሚታወቀው ቹዊት ካሞልቪት ሲሆን በ2003 ንግዱን ለማስቀጠል ከ10 ዓመታት በላይ ለፖለቲከኞች እና ለፖሊስ መኮንኖች ከ1.5 ሚሊዮን ፓውንድ በላይ ጉቦ እንደከፈለ አምኗል። ከባንኮክ 140 ኪሎ ሜትር ርቀት ላይ የምትገኘው የፓታያ ከተማ የኃጢአት ከተማ ወይም ዘመናዊ ሶዶምና ገሞራ በመባል የምትታወቀው ጥሩ ምሳሌ ናት። ዛሬ የታይላንድ የወሲብ ዋና ከተማ ናት። ብዙ ተጓዦች ወደዚህ አካባቢ የሚጎርፉት ታዋቂውን የፒንግ ፖንግን ትርኢቶች፣ ሴቶች ከብልታቸው የማይታሰብ ነገሮችን የሚያወጡበት የኩራት ትርኢቶች እንደ ወርቅ አሳ እና ካናሪ ያሉ፣ እንዲሁም የፒንግ ፖንግ ኳሶችን የሚተኩሱበት፣ ደንበኞችን በመቅዘፊያ እንዲመቱ የሚደፍሩበት እና ያ ገና ጅምር ነው። እነዚህ ሴቶች የፈጸሟቸው ልዩ ተግባራት የተለያዩ ናቸው። ጠርሙሶችን መክፈት፣ ሻማ ማፍሰስ እና ሌሎችን ክህሎቶች። በ2018 ብቻ ከተማዋ እነዚህን አገልግሎቶች የሚፈልጉ ወደ 1 ሚሊዮን የሚጠጉ ጎብኚዎችን ተቀብላለች። ከነዚህ አሃዞች የበለጠ አስፈሪው እንኳን ቱሪስቶች አገሪቱን ሲጎበኙ የራሳቸውን ሕይወት የሚያጠፉ ሪፖርቶች ናቸው። ብዙውን ጊዜ ጡረታ የወጡ፣ የተፋቱ ወይም ባሎቻቸው የሞቱባቸው በገንዘብ ምትክ ፍቅርንና ጓደኝነትን ይፈልጋሉ። ሆኖም ግን ብዙውን ጊዜ በታይላንድ ሴቶች ይማርካሉ እና ችግረኛ ይሆናሉ። ከእነዚህ ወንዶች መካከል ለአንዳንዶቹ የህይወት መጨረሻ የተመረጠው አማራጭ ይሆናል። ሌዲ ቦይስ የሚባሉት በጣም ተፈላጊ ናቸው። የሚያቀርቧቸው ትርኢቶችና አገልግሎቶች የተለያዩ ናቸው። ሌዲ ቦይ ምን እንደሆነ እነግራችኋለሁ። ሌዲ ቦይ የሚለው የታይላንድ ቃል በቃል ያልሆነ የእንግሊዝኛ ትርጉም ሲሆን ካቶ የሚለው ቃል ሲሆን ይህም ትራንስጀንደር ሰዎችን የሚያመለክት ሲሆን ብዙውን ጊዜ ትራንስጀንደር ሴቶችን ተብለው የሚጠሩትን ነገር ግን የሴትነት ግብረ ሰዶማውያን ወንዶችንም ሊያካትት ይችላል። የሚገርመው በአንዳንድ የእስያ ሀገሮች በተለየ መልኩ ሌዲ ቦይስ በህብረተሰቡ ውስጥ በሰፊው ተቀባይነት አላቸው። ምንም እንኳን ማሾፍ የተለመደ ሊሆን ይችላል። የታይላንድ የጾታ ልዩነት ግንዛቤ ከቡድሂዝም መርሆች ጋር የተቆራኘ ነው። ይህም 3 ጾታዎችን ወንድ፣ ሴት እና ካቶይ ነው። ቡድሂስቶች የአሁኑ ሁኔታዎችን ያለፉ ህይወቶች ውጤት እንደሆኑ ያምናሉ እና ካቶይ የካርማ ውጤት እንደሆነ ይቆጥራሉ። ስለዚህ የቡድሂዝምን መሰረታዊ መርሆች በመከተል በርህራሄ መያዝ አስፈላጊ ነው። በታይላንድ ውስጥ የእነዚህን ባለሙያዎች ትክክለኛ ቁጥር መቁጠር ፈታኝ ነው። የተለያዩና አወዛጋቢ ግምቶች አሉት። በጉዳዩ ላይ ኦፊሴላዊ ጥናት ያካሄደው የታይላንድ መንግስት የለም። በ2001 የዓለም ጤና ድርጅት ከ150,000 እስከ 200,000 የሚደርሱ ባለሙያዎችን የበለጠ አስተማማኝ ቁጥር እንዳለው ጠቁሟል። መንግስታዊ ያልሆኑ ድርጅቶች ደግሞ ከ200,000 እስከ 500,000 እንደሚሆኑ ይገምታል። ከእነዚህ አሃዞች በተጨማሪ በ2004 በቹላሎንግኮርን ዩኒቨርሲቲ አንድ ፕሮፌሰር ወደ 2.8 ሚሊዮን የሚጠጉ የወሲብ ሰራተኞች እንዳሉ ገምቷል። ነገር ግን እነዚህ አሃዞች የተጋነኑ እንደሆኑ ተደርገው ተቆጥረዋል። በአጭሩ ማንም ምንም የሚያውቀው የለም እና በዚህም ምክንያት ስለሱ ምንም ውጤታማ ነገር እየተደረገ አይደለም። እነዚህን ሁሉ የታይላንድ ባህሪያት ያውቁ ነበር? የትኛው በጣም እንዳስገረመው ይንገሩን። ይህንን ቪዲዮ ከወደዱት ለተጨማሪ አዝናኝ እውነታዎች ላይክ እና ሰብስክራይብ ማድረጉን አይርሱ።